ሰለላሁ ዐለይሂ ወሰለም አላህ ከከፋሽም ይክፋሽ ይላል ራሱ። እውነቱን ተቀበይ ቢመርሽም ዋጭው፣ አንቺ ነሽ ጠንክረሽ ወንድን የምትቋጨው። የኢስላምን ታሪክ በትጋት መርምሩት፣ ከጽኑ ሴት ቤት ነው ወንዶች የተሰሩት። እናት ሆነሽ ወንድን ሰርተሽ አስከብሪን፣ መጣ ሄደ ቂላ ወቃላት ትንገሪን። ነገር እየነዳሽ እኛን አታንፍሪን። እናት ሆነሽ ወንድን ሰርተሽ አስከብሪን፣ መጣ ሄደ ቂላ ወቃላት ትንገሪን። ነገር እየነዳሽ እኛን አታንፍሪን። ከሴት ነበር እኮ ዑመር የወጣልን፣ ሐምዛም ካንቺ ነበር የተወለደልን። ከሴት ነው የወጣው ሰይፉላሂ መስሉል፣ ብዙ ጀግኖች አሉ የተዋቡ እንዳሉል። እንኳን ሶሃቦችን ነቢይም ወልደሻል፣ ወንጀል እያበዛሽ ዛሬ ግን መክነሻል። እውነቱን ስነግርሽ ለምን ይከፋሻል? ሚሊየን ጀግኖችን እንዳልሰራሽ ያኔ፣ በልጆችሽ ታሪክ እንባ እያፈሰሽ አይኔ እንባ ሲያፈስ አይኔ። ዛሬ ግን በወንጀል ማህፀንሽ ደረቀ፣ የምትወልጂው ሁሉ የተነፋረቀ። የእናትነት ጽናት ውል ስላልጸደቀ፣ የወንድነት ሞራል ጨርሶ ላሸቀ። ከአላህ በመቀጠል ድምጿ ባይሰማ አይገኝም ነበር ያ ጀግና ኡሰማ። በሴቶች ድክመት ነው የበዛው አሳማ። ወንድ ልጅ በእናቱ ምንም ባይጠራም፣ ዑመር አይመን ባትኖር ኡስማን አልተሰራም። የአላህ ውሳኔ ቢሆንም እንዳለ፣ ሴትነት ካልጸና ወንድነት የታለ? ያቺ የእኛ ጀግና ባትኖር ጽኑዋ አስማ፣ ኢብኑ ዙበይር የለም ይህን እውነት ስማ። አንቺ ማለት ሴት ነሽ፣ አንቺ ማለት እናት፣ ያለፈው የሚመጣው የዚህ ትውልድ እናት። ዛሬ ደብዛው ጠፍቷል ይሄ ሁሉ ክብርሽ፣ የእምነትሽን መርህ ትተሽ በመኖርሽ። እየመረረሽም ይህን እውነት ዋጭው፣ እያቅለሸለሸሽ ግጥሜንም ሀያው አውጭው። ቁርአን ላይ ያለው ሱራ በሴት ነበር፣ ጀግና ቆራጥ ስትሆኝ ሴትነት ሲከበር። አንቺ ግን አልፈሻል ከሴትነት ድንበር፣ የቁርአን ሱራ በሴት ስም የሆነው የእናቶች ተግባር ስለሚያስደምም ነው። ኢማሙ ሻፊዒ በጽናት ያደጉት፣ አህመድ ኢብኑ ሐንበል የታመነደጉት፣ እነ ጅላልዩ የቁጥቦቹ ሞተር፣ ባለ ታሪክ ሁሉ የሀቅ ዲሞፍተር። በእናቶች ጽናት ነው ታሪክ የቀየሩት፣ የሀቅን ንጹህ ዘር ዓለም ላይ የዘሩት። በተርቢያ አንጻ የወረሰች ጽናት፣ እነዚህ ጀግኖችን የወለደች እናት። በምን አይነት ሚዛን እንዴት ላነጻጽራት? እነዚህ ዘመን ሴት ጋር እናት ብዬ ልጥራት? በፍጹም አይሆንም አትነጻጸሩም፣ ከነዚያ ጀግኖች ጋር እኩል አትጠሩም። ውስጣችሁ ይታመም እጅጉን ይክፋችሁ፣ ጀግና ውደዱልን እናት ከሆናችሁ። ያኔ ነው ስለ እናት የምጽፍላችሁ። በሚዲያው ላይ ነገር እየነዳሽ ሁሌ ተቃራኒ ጽንፍ እየተረዳሽ፣ ወንድ እያስመረረ ምላስሽ ረዝሞ፣ ጸባይሽ ተፈርቶ ስንቱ ሰው ቆስሞ። የእናትነት ማዕረግ አይሆንም ፈጽሞ፣ ቁጥብ ጥሩ ሴቶች እርግጥ ዛሬም አሉ፣ መጥፎ ሰሪዎች ግን እጅግ ይበዛሉ። መልካሞች ቢኖሩም ውስን ናቸው በጣም፣ ከመጥፎዎች ጋራ ምንም አይምጣጣም። የነዛ ቀደምቶች መንገድ እያጠፋሽ፣ በጥመት ጎዳና ሌት ቀን እየለፋሽ፣ ያለሽን ተጨባጭ ስነግርሽ አይክፋሽ። ባረክላሁ ለክማ ወባረከ አለይኩማ ወጀማዓ በይነኩማ። በድጋሚ እንኳን ደስ አላችሁ። ባረክላሁ ፊኩም።